ዘፍጥረት ምዕራፍ 7 እግዚአብሔር ወደ መርከብ ግባ በማለት ለኖኅ ባስተላለፈው ትእዛዝ ይጀምራል። እግዚአብሔር ከብዙ ዘመንና ትውልዶች በኋላ ለምን አሁን ይህንን ፍርድ በዓለም ላይ አመጣ? ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዴት ከረማችሁ? ከቁጥር 1 እስከ 5 ያለውን ክፍል ስንመለከት ወደ መርከብ እንዲገቡ እግዚአብሔር ለኖኅ ትእዛዝ እንደሰጠ፣ ኖኅም ለእግዚአብሔር ቃል የሰጠውን ምላሽ እንረዳለን። በቁጥር 1 ላይ እግዚአብሔር እንደገና የኖኅን ጽድቅ ያውጃል። ኖኅና ቤተሰቡ የሚለው ሐረግ የኖኅ ቤተሰብ በእርሱ እምነት እንደዳኑ ያመለክታል። ወንድ የሴት ራስ ለቤቱ መሪ ነው። እንደ አስተዳዳሪነቱ በእምነትና በመታዘዝ እንዲሄዱ አድርጎ ቤተሰቡን የመምራት ኃላፊነት አለበት። በተለይ ከጥፋት ውሃ በፊት ስለ ኖኅ ቤተሰቦች እምነት መጽሐፍ ቅዱስ የሚነግረን ምንም ነገር የለም። አንዳንድ የእምነት አባቶች ቤታቸውን በመምራት ረገድ የተሳካላቸው አልነበሩም። ይህ የሚያስተምረን እውነት አለው። በተሰጠን ኃላፊነት ላይ ማተኮር ያስፈልጋል። እግዚአብሔር ከፍቅሩና ከቸርነቱ የተነሳ የሚያደርገውን መልካም ነገር ለጻድቁ ኖኅ ቤተሰቦችም ጭምር እንዳሳየ ሲገልጽ አንተና ቤተሰቦችህ በማለት ይናገራል። ስለዚህም ኖኅና ቤተሰቡ በአጠቃላይ 8 ነፍስ ወደ መርከቡ እንዲገቡና በዚያ እንዲድኑ ሆነ። የኖኅ ከጥፋት ውሃ መዳን እግዚአብሔር ልጆቹን ለመቤዠት ያደረገውን በጎ ተግባር ያሳያል። ከንጹሕ እንስሳ 7 ተባዕትና እንስት፣ ንጹሕ ካልሆኑ እንስሳ ደግሞ 2 ተባዕትና እንስት እያደረገ ወደ መርከብ እንዲያስገባ እግዚአብሔር አዘዘ። ንጹሕ ያልሆኑ እንስሳት ከጥፋት ውሃ በኋላ በምድር ላይ እንዲራቡ ሲደረግ፣ ንጹሕ እንስሳት ደግሞ ለመስዋዕትነት እንዲሁም በኋላ በሙሴ ሕግ በግልጽ እንደተደነገገው ለምግብነት የተሰጡ ናቸው። ተጨማሪ ጥንዶች ወደ መርከቡ ባይገቡ ከጥፋት ውሃ በኋላ ከንጹሕ እንስሳ ብቻ የቀረበው መስዋዕት እነዚህን ዝርያዎች ሊጎዳ ይችል ነበር። እንስሳቱ ኖኅ የተቀደሰ አምልኮንና መስዋዕትን እንዲያቀርብ በእግዚአብሔር ትእዛዝ የተዘጋጁ ናቸው። ከሙሴ ሕግ በፊት በዚህ ቦታ ንጹሕ እንስሳ ለመስዋዕትነት ሲለዩ እንመለከታለን። ኖኅ እግዚአብሔር እንዳዘዘው የእንስሳትን ወገን ሁሉ ወደ መርከቡ ያስገባ ሲሆን በዘፍጥረት ምዕራፍ 1 ከቁጥር 21 እስከ 25 ባለው ክፍል እግዚአብሔር ከፈጠራቸው ፍጡራን መካከል በውሃ ውስጥ መኖር የሚችለው እንስሳ ብቻ በዚህ ስፍራ አልተጠቀሰም። ከቁጥር 6 እስከ 24 እግዚአብሔር በዓለም ላይ የጥፋት ውሃን እንዳመጣ ይገልጣል። ይህ የጥፋት ውሃ እግዚአብሔር በምዕራፍ 6 የተናገረው የፍርድ ቃል ፍጻሜ ነው። መጽሐፍ ቅዱስ ከመጻፉ በፊት በሱመር በባቢሎንና በሜሶፖታሚያ ሕዝቦች ዘንድ የኖኅ የጥፋት ውሃን የሚያስረዱ የሚመስሉ የጥንት ታሪኮች ይነገሩ ነበር። በዓለም ላይ የተከሰተው ታሪካዊ ክስተት አንድ ብቻ ቢሆንም በባህላዊና በመንፈሳዊ መንገድ የተተረጎሙ ታሪኮች በስፋት ይሰራጩ ነበር። ምንም እንኳን እነዚህ ታሪኮች ሙሴ ከገለጠው እውነት ጋር የሚያመሳስላቸው ነገር ቢኖርም ጥፋቱን ከሰው ኃጢአትና ከሥነ ምግባር ጉድለት ጋር አያገናኙትም። ይልቁንም በብዙ አማልክት ውሳኔ የተደረገ እንደሆነ ይናገራሉ። ሙሴ ታዲያ የጥፋት ውሃ ታሪክን ሲጽፍ ይህን በብዙ አማልክት ላይ የተመሰረተ የተዛባ ታሪካዊና መንፈሳዊ አስተያየት ለማስተካከል እንዲሁም እውነተኛውን የእግዚአብሔር መገለጥ ለማስተማር ነው። መጽሐፍ ቅዱስ ይህን ታላቅ ጥፋት በእግዚአብሔር ፍትሕና ፍርድ የተመሰረተን ድርጊት አድርጎ ያቀርባል። በመጨረሻም በኪዳን የተደነገገ ተስፋ ይሰጣል። ከቅርብ ጊዜ ወዲህ በኖኅ ዘመን የነበረው የጥፋት ውሃ ዓለም አቀፋዊ ሳይሆን በአንድ የተወሰነ አካባቢ ብቻ እንደነበረ የሚናገሩ አስተማሪዎች ተነስተዋል። ነገር ግን አመለካከታቸውን የሚደግፍ ጠንካራ መጽሐፍ ቅዱሳዊ መሠረት አያቀርቡም። በዘፍጥረት ምዕራፍ 1 ቁጥር 9ና 10 እንደምንመለከተው ደረቅ መሬት ከውሃ መካከል ተለይቶ እስከሚገለጥ ድረስ ምድር ሙሉ በሙሉ በውሃ የተሸፈነች ነበረች። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 6 በኖኅ ዘመን ዓለም በውሃ እንደጠፋች ይነግረናል። ይህም ምድር ከፍጥረት በፊት ቀድሞ ወደ ነበረችበት ሁኔታ ኢኒሺያል ስቴት እንደተመለሰች ያመለክታል። ጥፋቱ አካባቢያዊ ብቻ ቢሆን ኖሮ ኖኅን መርከብ እንዲሰራ ማዘዝ አልነበረበትም። እንደ ሎጥ ወደ ሌላ አካባቢ እንዲሸሽ ማዘዝ ብቻ በቂ ነበር። ለመሸሽ 120 ዓመት ያህል በቂ ጊዜ ነበረው። በተጨማሪም ጥፋቱ ዓለም አቀፋዊ ካልሆነ
ዳግመኛ ምድርን በውሃ አላጠፋም ያለው የእግዚአብሔር ኪዳን ትርጉሙን ያጣል። ምክንያቱም ከኖህ ዘመን በኋላ በተለያዩ አካባቢዎች ብዙ የጎርፍ ጥፋቶች ተከስተዋል። እንዲሁም የቀስተ ደመና ምልክት የሆነው ኪዳን እውነተኛ እንደሆነ አልጸናም ሊባል ነው። ስለዚህ ኃጢአቱ ዓለም አቀፋዊ እንደነበረ ሁሉ ፍርዱም እንዲሁ ዓለም አቀፋዊ ነበር። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 17 የኖህን ዘመን ከመጨረሻው ፍርድ ጋር እንዲሁም ደግሞ ሐዋርያው ጴጥሮስ ዓለም በእሳት ከሚፈረድበት ጊዜ ጋር በግልጽ አዛምደውታል። ስለዚህ የኖህ ዘመን የውሃ ፍርድ ዓለም አቀፋዊ ካልሆነ ከመጨረሻው ዓለም አቀፍ የእሳት ፍርድ ጋር ማዛመዱ ትርጓሜያዊ ችግር ያመጣል። ከ7 ቀን በኋላ የሚለው ሐረግ ከ120 ዓመታት በተጨማሪ በዚህ ክፍል እንደምናየው ፍርዱ በምድር ላይ ከመጀመሩ በፊት እግዚአብሔር ሌላ 7 የጸጋ ቀናቶችን እንደሰጠ የሚያመለክት ነው። እነዚህ 7 የጸጋ ቀናቶች አጭር ሲሆኑ እንደ መጨረሻ ማስጠንቀቂያ ደውል የሚያገለግሉ ናቸው። ለአመፀኛው ዓለም የመጨረሻ ጥሪ እየተደረገለት ነው። የእግዚአብሔር ፍርድ ከመጀመሩ በፊት ለመጨረሻ የመጠበቅ ጊዜ ነው። የጸጋ መዝጊያ እየቀረበ እንዳለ የሚያስጠነቅቅ ነው። ከዚህ በኋላ ፍርድ በተግባር ሊጀምር ነው። በራእይ መጽሐፍ በምዕራፍ 8 ቁጥር 1 7ኛው ማህተም ለግማሽ ሰዓት ያህል በሰማይ ዝምታ ሆነ። ይህም ለንስሐ የሚጋብዝ ጊዜ ሊሆን ይችላል። በፍርድ መካከል የተሰጠው ጊዜ ትርጉም የሌለው ሳይሆን ሕዝብ እንዲያስብ፣ እንዲፈራና እንዲመለስ የሚጠራ ይሆናል። ለዘመናት የጸጋ ወንጌል ለዓለም ሁሉ ተሰብኳል። አሁንም እየተሰበከ ነው። እስከ ዳግም ምጽአትም ድረስ ይሰበካል። ነገር ግን ይህ ትዕግስትና መጠበቅ መጨረሻ እንዳለውና እግዚአብሔር አንድ ቀን የመርከቡን በር ከጻድቃን ጀርባ ጥርቅም አድርጎ እንደሚዘጋው መገንዘብ ያስፈልጋል። ልክ በማቴዎስ ወንጌል ምዕራፍ 25 እንደተጠቀሱት እንደ 5ቱ ቆነጃጅቶች በኖህ ዘመን የነበሩ ሰዎችም ውሃው በምድር ላይ እየጨመረ ሲመጣና ሊጠራርጋቸው እንደሆነ ሲመለከቱ ፌዛቸው ወደ ድንጋጤ ተለውጦ ጠፋን እኮ ክፈትልን የሚል ልመና በመርከብ ውስጥ ላሉት ሳያሰሙ አይቀሩም። እግዚአብሔር የዘጋውን ግን ማንም ሊከፍት አይችልም። በክርስቶስ ካልሆንክ እግዚአብሔር ዛሬ እየጠበቀህ ነው። ነገ ያንተ አይደለም። ከተፈረደበት ከኃጢአተኛው ዓለም አምልጠህ ዛሬ ወደ ደህንነት መርከብ ግባ። እንደ ኖህ ትውልድ እንደ ሰዶምና ገሞራ ሕዝቦችም የተሰበከልህን ቃል ባለማመንህ ንስሐም ባለመግባትህ ምክንያት ፍርድ እንዳይደርስብህ ተጠንቀቅ። እግዚአብሔር የመርከቡን በር ከኋላው ዘጋው የሚለው ሐረግ በሚድኑትና በሚጠፉት ላይ ሙሉ ስልጣን ያለው ነገሮችንም የሚቆጣጠር እግዚአብሔር ብቻ እንደሆነ የሚያመለክት ነው። ወደ ደህንነት መርከብ ለመግባትም ሆነ ለመውጣት የሚደረገው የተቀደሰ ተግባር በእግዚአብሔር መለኮታዊ ዕቅድና ጊዜ መሰረት የሚከናወን ነው። እኛ ቅዱሳኖች በእግዚአብሔር ጊዜና ኃይል መደገፍ ያስፈልጋል። በዮሐንስ ራእይ ምዕራፍ 6 እነዚያ ሰማዕት ፍርዱ የዘገየ መስሏቸው በምድር ኃጢአተኞች ላይ እስከ መቼ አትፈርድም ሲሉ እግዚአብሔር ይህን ለማድረግ ጊዜው ገናን ስለሆነ ጥቂት ታገሱ ይላቸዋል። እኛ በፈለግን ጊዜ የሚሆን ምንም ነገር እንደሌለ ተረድተን እግዚአብሔርን ብቻ በእምነት መጠበቅ ይኖርብናል። ኖህ ወደ መርከብ መግባትም ሆነ መውጣት የሆነለት በእግዚአብሔር ጊዜ ነበር። የእኛ ጊዜ ትክክል አይደለም። እግዚአብሔር አዋቂ ነው። እግዚአብሔር የሰማይ መስኮቶችን በመክፈት የጥፋት ውሃ እንዲጀምር አደረገ። ለ40 ቀንና ለ40 ሌሊትም ያለማቋረጥ ዘነበ። ውሃው ከላይ በዝናብ መልክ የወረደ ብቻ ሳይሆን የምድር ምንጮችም ተከፍተው ከመሬት ይፈልቅና ይጎርፍ ነበር። ውሃው እየጨመረ ከ7 ሜትር በላይ ከፍ እንዳለና ከሰማይ በታች ያሉ ታላላቅ ተራሮች ሁሉ እንደተሸፈኑ ያስረዳል። ውሃው በጨመረ ቁጥር መርከቢቱ ግን ወደ ላይ ከፍ አለች። የኖህ መርከብ በውሃ ላይ መንሳፈፍ እንድትችል ተደርጋ በጥንቃቄ ተገነባች እንደሆነች እንረዳለን። በአፍንጫው የሕይወት እስትንፋስ ያለው የሚለው እግዚአብሔር ሰውን ሲፈጥር የሰጠውንና በአፍንጫው እፍ ያለውን ምትክ የሌለውን የእግዚአብሔር ውድ ስጦታ የሚገልጥ ነው። ሆኖም የሰው ዘር ሁሉ በኃጢአት በመበላሸቱ ምክንያት እግዚአብሔር መልሶ ሲነጥቀው ያሳያል። ሕይወት ያለውን ፍጥረት ሁሉ ከምድር ላይ ያጠፋለሁ እንዳለ እግዚአብሔር በዚህ ፍርድ ምድርን አጸዳ። በማቴዎስ ወንጌል ምዕራፍ 24 ከቁጥር 37 መሰረት
የጥፋት ውሃ የእግዚአብሔርን ጽድቅና ፍርድ ያመለክታል። እንደ ኖህ ዘመን ሰዎች ዛሬ እኛ ኃጢአትን እንደ ተራና ቀላል ነገር ቆጥረን መኖር የለብንም። ራሳችንን ለእግዚአብሔር ፍርድ አናመቻች። አሁን የእግዚአብሔርን ተግሳጽ መስማት ይኖርብናል። እግዚአብሔር እጅግ ቢታገስም ቢጠብቅም ፍርድ ግን በኃጢአተኞች ላይ መምጣቱ አይቀርም። ጻድቁን ግን እግዚአብሔር የሚያድንበት መንገድ አለው። ኖህ በመርከቡ እንዲድን እግዚአብሔር የራሱን መንገድ አዘጋጀ። ይህ ዕቅድ የኖህ ሳይሆን የራሱ የእግዚአብሔር ነበር። መርከቡ ከእግዚአብሔር ፍርድ የመዳኛ ብቸኛ መንገድ ሲሆን በኢየሱስ ክርስቶስ ይመሰላል። እግዚአብሔር ዛሬም ሰዎች ሁሉ በኢየሱስ ክርስቶስ አምነው ሊመጣ ካለው ፍርድ እንዲድኑ እግዚአብሔር መንገዱን ከፍቷል። ምሕረቱ እንዴት ያስደንቃል! ብዙ ሰዎች እያመለጡበት ያለ መርከብ ዛሬም በዚህ አመፀኛ ሕዝብ መካከል ይመላለሳል። ከአዳም ጀምሮ ሰው በኃጢአት ውስጥ ቢኖርም በኖህ ዘመን ግን የኃጢአተኞች ጽዋ ሞልቶ ነበር። የሰው ኃጢአት ወደ ሰማይ ደረሰ። እግዚአብሔር ብዙ ትዕግስቱን ካሳየ በኋላ ለፍርድ ተነሳ። በምዕራፍ 6 ያስጠነቀቀ ሁሉ በትክክል በምዕራፍ 7 ላይ እንዲከሰት አደረገ። ይህ እግዚአብሔር የተናገረው የተስፋ ቃልም ይሁን የፍርድ ቃል ሁሉ በጊዜው እንዲፈጸም እንድናምን ያስተምረናል። በኖህ ዘመን አመጣለሁ ያለው ሁሉ በዓለም ላይ መጥቶ ነበር። ዛሬም በእኛ ዘመን የተናገረው ሁሉን በእርግጥ ይፈጸማል። ኢየሱስ ክርስቶስ በኖህ ዘመን ሰዎች ሲዘናጉ ድንገት ጥፋት እንደደረሰባቸው በማስታወስ ይህን ትውልድ አስጠንቅቋል። በኖህ ዘመን የጥፋት ውሃ እስኪመጣ ድረስ ሕይወት እንደ ቀድሞ ቀጥሎ ነበር። ሰዎች ይበሉና ይጠጡ፣ ያገቡና ይጋቡ ነበር። ስለዚህ የኖህ ዘመን የጥፋት ውሃ ለዚህ ትውልድ የተሰጠ ታላቅ መንፈሳዊ ማስጠንቀቂያ ነው። ዛሬ በእግዚአብሔር አገልጋዮች የሚታወጀው የምስራች ቃል ተረት ተረት ወይም ፌዘኝነት የሚመስላችሁ ካላችሁ ይህ አመለካከታችሁ አያድናችሁም። ጥፋታችሁ በደጅ ነው። በማንኛውም ሁኔታ እግዚአብሔር ቃሉን ይጠብቃል። የተናገረውም ሁሉ በጊዜው ይፈጸማል። ዘፍጥረት ምዕራፍ 7 እግዚአብሔር በሰው ልጅ ክፋት ላይ ያመጣውን ፍትሐዊ ፍርድ ይገልጣል። ኖህ፣ ቤተሰቡ እንዲሁም እግዚአብሔር እንዳዘዘው ሕያዋን ፍጥረታትን ይዞ ወደ መርከብ እንደገባ ለ40 ቀንና ለ40 ሌሊት ከሰማይ የዘነበና ከምድር ወደ ላይ የፈነዱ የውሃ ቋቶች የምድሪቱን ከፍታዎች ሁሉ እንደሸፈኑ መርከቡ ውስጥ ያልሆነ ሕይወት ያለው ሁሉ ከምድር ላይ እንደተደመሰሰ ኖህና ከእርሱ ጋር ያሉት ሁሉ ግን በእግዚአብሔር ጸጋ እንደተጠበቁ ይገልጣል። ይህ ምዕራፍ በኃጢአት ላይ የእግዚአብሔርን ፍርድና ለጻድቃን የሚሰጠውን ጸጋ ያስረዳል። የኖህ ታዛዥነት የእምነት ምሳሌ ነው። ይህም በክርስቶስ ያለውን መዳን አስቀድሞ ያመለክታል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 እንደሚገልጸው ክርስቶስ ከመጨረሻው ፍርድ ያድነናል፣ ለሚያምኑበት ሁሉ የዘላለም ሕይወትን ይሰጣል። የዛሬውን ጥናታችንን በዚህ ጨርሰናል። ስለተከታተላችሁን ጌታ ይባርካችሁ። መልካም ቀን